አርሰናሎች ዛሬ የመጨረሻ ለቅሷቸውን የሚያለቅሱበት ቀን ነው። እኔን ይንሳኝ፣ አርሰናል በፍጹም ይሄን ጨዋታ አያሸንፍም። ቃል ለሰማይ ለምድር አያሸንፍም። ለዋንጫ የታሰበው ቡድን በአሳፋሪ ሁኔታ 3ኛ ደረጃ ላይ የሚቀመጥበት ቀን ነው ዛሬ። ኒውካስትል ዩናይትድ አሸንፎ 2ኛ ደረጃ ላይ ይቀመጣል። እጅግ በጣም የሚገርም ነው። የሚገርም አሁን ጥያቄው ኒውካስትል ዩናይትድ ከስንት ጎል በላይ አስቆጥሮ ያሸንፋል የሚለው ነው። እንደሚያሸንፍ እርግጠኛ ነኝ። በዚህ ምንም ጥርጥር የለኝም። እኔ ዛሬ አርሰናል ካሸነፈ 2ኛ ኳስ አላይም። 2ኛ ኒውካስትል ዩናይትድ አሁን ባለው ብቃት እንኳን አርሰናልን፣ ሊቨርፑልን፣ ባየር ሙኒክን፣ ፒኤስጂን፣ ኢንተር ሚላንን የመፈታተን የማሸነፍ ብቃት አለው። ተስፋ ቁረጡ። አርሰናል የትም እንደማይደርስ ከዚህ በፊት ተናግሬ ነበር። ዛሬ ንግግሬ እውነት እንደሆነ ትረዳላችሁ። አርሰናል ተራ ቡድን ነው የምንለው በምክንያት ነው።